ዛሬ ይዤላችሁ የመጣሁት አንዳንድ የአረብኛ ቃላቶችን ነው። እንግዲህ በጥሞና አዳምጡኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበል እያልኩኝ ለዛሬ ይዤላችሁ የመጣሁት አንዳንድ የአረብኛ ቃላቶችን መናገር እየፈለግን የሚቸግሩን ቃላቶች አሉ። እነሱ እንዴት ምንድን ናቸው በሚለውን በዝርዝር ይዤላችሁ መጥቻለሁ። በጥሞና አዳምጡኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ነበር የሆናችሁ ሀሳብ አስተያየት በመስጠት አበረታቱኝ እያልኩኝ ሌላ ሀሳብ ካላችሁ በኮሜንት ላይ አስቀምጡልኝ እንድሰራላችሁ ማለት ነው። ማስጠንቀቂያ እኔ እያስተማርኳችሁ ወይም ደግሞ እየነገርኳችሁ ያለሁት የሳውዲ አረቢያ አረብኛ ነው እንጂ የሌሎች ሀገር አይደለም። ምክንያቱም ሌሎች ሀገሮች ይለያያሉ ማለት ነው። ሙሽኪላ ማለት ችግር ማለት ነው። ሙሽኪላ ችግር። በምሳሌያዊ አነጋገር ደግሞ ስገልጽላችሁ ሀዛ ሙሽኪላ ከተባለ ሀዛ ሙሽኪላ ይሄ ችግር ነው እንደማለት ነው። ለምሳሌ አረብኛ ቃላቶች ብዙዎቹ አስቀድመው የመጡ ቃላቶችን ሊወስናቸው ይችላል። ለብዙ ነገሮች አንድን ቃላት መጠቀም ትችላላችሁ። ሀዛ ሙሽኪላ የሚለውን ይሄ ችግር ነው፣ ሀዛ ይጂብ ሌላ ሙሽኪላ ካላችሁ ደግሞ ይሄንን ችግር ያመጣብናል፣ ቀድሞ የሚመጣውን ቃል ሊቀይረው ይችላል ማለት ነው። መፍትሄ ለማለት ከፈለጉን ደግሞ ሐል ሀዛ ሙሽ ሐል ካልን ሀዛ ሙሽ ሐል ካልን ይሄ መፍትሄ አይሆንም እንደማለት ነው። ይሄ መፍትሄ አይሆንም። ችግር አለ እንዴ ማለት ከፈለግን ፊ ሙሽኪላ ይህንኑ ራሱ በጥያቄ ምልክት ያኔ በጥያቄ መጠየቅ ከፈለጋችሁ ፊ ሙሽኪላ ወላ ኤ ትላላችሁ። ፊ ሙሽኪላ ወላ ኤ። በመቀጠልም ፊ እንዲ ሙሽኪላ ከቢር፣ ፊ እንዲ ሙሽኪላ ከቢር። ይህንን እንደነገርኳችሁ ቀድሞ የሚመጣውን ቃል ብዙ ቦታ ሊገባ ይችላል ማለት ነው። ፊ እንዲ ሙሽኪላ ከቢር ካልን ፊ እንዲ ሙሽኪላ ከቢር እኔ ያኔ ትልቅ ችግር አለብኝ ለማለት ነው። ፊ እንዲክ ሙሽኪላ ከሆነ ችግር አለብሽ ነው። መልሳችሁ ደግሞ እንዲ ሙሽኪላ በሲጠ ካላችሁ ትንሽ ችግር አለብኝ። እንዲ ሙሽኪላ በሲጠ ምን ወይን ከየት ነው እንደማለት ነው። ከየት ነው? ምን ወይን እንቲ አንቺ የት ነሽ? ወይም አንቺ ከየት ነሽ እንደማለት ማለት ነው። ምን ወይን። ለምሳሌ ኢሽ ሀደ ዛህማ ካልን ምንድን ነው ይሄ መጨናነቅ፣ ወይ ደግሞ ምንድን ነው ይሄንን ጭንቅንቅ እንደማለትም ይሆናል። ወራ ማለት ከኋላ ማለት ነው። ወራኬሽ ከሆነ ደግሞ ከኋላሽ ምንድን ነው? ከኋላሽን ምንድን ነው? ግዳም ማለት ፊት ለፊት ነው። ግዳምከሽ ከሆነ ከፊት ለፊትሽ ምንድን ነው? ለምሳሌ ወራል ቤት ካልን ከቤቱ ኋላ ወራል ግዳምል ቤት ከሆነ ደግሞ ከቤቱ ፊት ለፊት። እንደነገርኳችሁ አረብኛ ቃላት ለአንድ ቃል ሆኖ ለብዙ መጠቀም እንችላለን፣ ግን ቀድሞ ከሚመጣ ቃል ጋር ነው መሄድ የሚችለው እንጂ አንድ ብቻ ፍቺ ላይ ሰጠን ይችላል። የተለያየ ፍቺ ይሰጠናል። በምን ምክንያት? ቀድሞ ከመጣው ጋር ማለት ነው። ፊሼ ወራ ከሆነ ደግሞ ከኋላ የሆነ ነገር አለ ማለት ነው። ከኋላ የሆነ ነገር እንዳለ ነው። ፊሼ ወራ ማለት የሆነ ነገር ከኋላ አለ ማለት ነው። የሆነ ነገር ከኋላ እንዳለ ነው። ፊሼ ግዳሜክ ከፊት ለፊት የሆነ ነገር እንዳለ ነው። እንደነገርኳችሁ ፊ በሚለውን ቃል ብዙ ነገር መስራት ችለናል ማለት ነው።
ፊሼ የሚለውን አንድ ትርጉም ብቻ አይደለም የሚሰጠው፣ አስቀድሞ ከሚመጣው ቃል ጋር አያይዛችሁ ብዙ አይነት ቦታ ሊገባ ይችላል ማለት ነው። ለምሳሌ ፊ ወራ ሰላጃ ከሆነ ፊ ወራ ሰላጃ ከሰላጃውን በኋላ አለ፣ ማለት ከፍሪጅ ኋላ አለ፣ ከፍሪጅ ኋላ አለ የሚል። ፊሼ ወራል ባብ ከሆነ ከበሩ ኋላ የሆነ ነገር አለ። ፊ በሚለውን ቃል ብዙ ቃላቶችን መጠቀም ትችላላችሁ ማለት ነው። ፊ ብቻ ሳይሆን ብዙ ቃላቶች የተለያዩ ፍች ሊሰጡን ይችላሉ። ከምን ጋር? አስቀድሞ ከሚመጣው ቃል ጋር ማለት ነው። በአንድ ቃል ብቻ ልክ አሁን እንደ ኢትዮጵያ ቃል፣ አሁን የኢትዮጵያ ቃል አንድ ነገር ብቻ ነው ሊተረጉም የሚችለው። እዚህ ግን ቀድሞት ከሚመጣ ጋር ስታያይዙት የተለያዩ ፍች ሊሰጠን ይችላል ማለት ነው። ለምሳሌ አልቃሲል በራ፣ አልቃሲል በራ ከሆነ በራ የሚለውን ቃል ብዙ ነገሮች መጠቀም እንችላለን ማለት ነው። ቀሲል በራ ከሆነ የሚታጠበው ውጪ ነው፣ ማጠቢያ ውጪ ነው እንደማለት ነው። አቅራድ በራ ካለን እቃዎች ውጪ ናቸው፣ እቃዎች ውጪ ናቸው። ብዙራ ፍልበራ ካልን ልጆቹ ውጪ ናቸው። በራ በሚለውን ቃል ብቻ ብዙ ነገር መጠቀም እንደምትችሉ ነው። ቀድሞ የሚመጣውን ቃል ነው እንጂ ትርጓሜ የሚሰጠው አንዲች ቃል ብቻ ለአንድ ፍች መሆን አይችልም እያልኳችሁ ነው ውዶችዬ። ዛሬ አላብዛባችሁ፣ ይሄንን ያህል ካየን በቀጣይ በሌላ ቪዲዮ እመጣላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ነበር የሆናችሁ ሀሳብ አስተያየት በመስጠት አበረታቱን እያልኩኝ የምትፈልጉትን ቃላት ልሰራላችሁ የምትፈልጉ የሚከብዳችሁ ቃላቶች ካሉ ከመዳሞቻችሁ ጋር መነጋገር የምትፈልጉበትን ነገር ካለ በኮሜንት ላይ አስቀምጡልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱን። ቸር ሰንብቱልኝ።